ካሁን በፊት ተለብሶ ምናምን የሚታወቅ አይመስለኝም። አዲስ የገቡ ናቸው። እኛ ጋር ያገኟቸዋል። አልብሰን እንየው። እንደዚህ ደረብ ስናረገው እንዴት እንደሚያምር ሲሰራ በጣም ነው የሚያምር። የሚያንጸባርቅ ነገር አለው። በደንብ እንደዚህ ጠጋ ብለሽ ሲታይ ይታያል። ሼኑ አይረግፍም። ጽድት ያሉ እቃዎች ነው ዛሬ ይዘን የቀረብን። ሳያልቅባችሁ እዘዙ እንላለን። ይሄ እኔ ያደረኩት ነው። በሌላ ከለር ይሄ የለበስኩት ነው። ሰላም ውድ ተመልካቾቻችን እንደምን ሰነበታችሁ? እንደምን ቆያችሁ? ዛሬም ሰዓታችንን ጠብቀን በጣም የሚያማምሩ ሹፌኖችን ይዘን መጥተናል። ለየት ያሉ አዳዲስ ዲዛይኖች ናቸው። በጁራ ጥበብ ብቻ ነው የሚገኙት። ላይክ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። እሺ ጀሪዬ፣ ዛሬ እንግዲህ ባለፈውም እንዳሳየ ነው ዛሬም በጣም የሚያማምሩ አዳዲስ ቆንጆ ሹፌኖችን ይዘን መጥተናል። ሰብስክራይብ አድርጉ፣ እስከ መጨረሻው ይከታተሉ። ቆንጆ ነገሮችን ያገኛሉ። እሺ ማየት እንጀምር። እሺ ይሄ እንግዲህ በጣም የሚያምር ቆንጆ የሆነ አዲስ የገባ ሽፎን ነው። ያምራል፣ በጣም ያምራል። ሽፎኖቹ ይሄ ፈርጦቹ አሁን ባለፈው ቀለል ያለ ነበረ። ይሄ ግን ፈርጡ ደመቅ ብሎ ቆንጆ ሆኖ በዲዛይኑም ለየት ብሎ የመጣ አርቡ ጠበብ ያለ ስስ የሆነ ሽፎን ነው። ቆንጆ ነው። አዎ በጣም ያምራል። ሲሰራ በአምስታር በጣም ያምራል። እሺ ያምራል። በጣም ያቀርቃል። ሼን ያደርጋሉ፣ አይለቁም። ሲንጀር ናቸው። ይሄ የተለጠፉት ብልቅልቅ የሚሉት ነገር ሲንጀር ነው። አብሮ የተሰራ ነው። አይለቅም። ቆንጆ ነው። ይዘዙ። ይሄ ቆንጆ ሆኖ ተሰርቶ በ5 ሜትር 10 ሺህ ብር ከነጠላ ውጭ። ወደ ቀጣይ ስንሄድ ይሄም በጣም የሚያምር አርበ ሰፊ ቆንጆ ጨርቅ ነው። አዎ በጣም ያምራል። ነጭ በብሉ ብላክ ነው። ዝም ያለ ነው። ሼን የለውም። ያብረቀረቅ ነገር ከላይ የተለጠፈ ነገር የለውም። በጣም የምታምር ጨርቅ ናት። ቆንጆ ናት። አዎ ዝም የሚል ይሄ መብለቅለቁን የማይወድ ሰዎች አሉ። እናቶችም በደንብ ይወዱታል ብዬ አስባለሁ። ቆንጆ ነው። ይሄም ከነጠላ ውጭ በ5 5500 ብር። እሺ ወደ ቀጣዩ ስንሄድ ጀሪዬ፣ እንግዲህ ይሄም በጣም የሚያምር ሽፎን ነው። በጣም ቆንጆ ሽፎን ነው። እንደምታየው አዎ ሼንነቱ ጎላ ብሎ የሚታይ ነው። በሲንጀር ነው። ዚግዛግ ነገር ነው። በጣም ነው የሚያምር። ከለሩ በፒንክ በጥቁር እንደገና በሲሊቨር ነገር ከለሩ በጣም ያምራል። አዎ በጣም ያምራል። ቆንጆ ነው። ይወዱታል ብለን እናስባለን ተመልካቾቻችን። ምክንያቱም በጣም ጥርት ያለ ለየት ያለ ሽፎን ነው። ሽፎን ሁሉ አይመስልም። ያምራል። በጣም ነው የሚያምር። ቆንጆ ነው። ይሄ ጥንቅቅ ብሎ ተሰርቶ አልቆለት 10 ሺህ ብር። ቀይ የሚወዱ ደንበኞቻችን በቀይ ደግሞ እንደዚህ ሽብርቅ ብሎ አምሮ እንዴት እንደሚያምር በጣም ቆንጆ ነው። ቀይ የሚወድ ሰው የሚወዱት አይነት ነው። ይሄ ቅላቱ ጉልት ብሎ የወጣ አይደለም። ቀለል ያለ ነው። ከሻይኑ ጋር ደኑ ጋር በጣም ነው የሚያምር። እንዳልኩሽ ይሄኛውም የዛ ተመሳሳይ ነው። 2 አይነት ፈርጥ ነው ያለው። አንደኛው ልጥፍ ነው፣ አንደኛው ደግሞ በቢጫ በጎልድ ነው እንትን ያለ። ሲለበስ ተሰርቶ ሲታይ በጣም ነው የሚያምር። በጣም ውብ ነው። በጣም አልብሰን እንየው። እንደዚህ ደረብ ስናረገው እንዴት እንደሚያምር ሲሰራ በጣም ነው የሚያምር። በጣም ቆንጆ ነው። ሲለበስ ያምራል። በጣም በሚፈልጉት እንሰራለን። ወደ ቀጣዩ ስንሄድ ጀሪዬ፣ እቺ ደግሞ ገና አዲስ የገቡ ናቸው። 4 አይነት ከለሮች አሉት። ወደ በኋላ ሳይሻለው ከለሮችን። አንደኛው ሰማያዊ ነው። ይሄኛው ወይነ ጠጅ ማቲው ቡንኝ ማቲው በሚያምር ነገር ብቻ በጣም ነው የሚያምር። ጨርቅነቱ በጣም ነው የሚያምር። አይከብድም። ቀላል ነው። ቀለል ያሉ ናቸው። አዲስ የገቡ ናቸው። ይሄ እኔ ያደረኩት ነው። በሌላ ከለር ይሄ የለበስኩት ነው። ያምራል። የለበስኩት ነው። እንዴት እንደሚያምር ሽፎን ሁሉ አይመስልም። በጣም ነው የሚያምር። ቆንጆ ሆኖ ተሰርቶ ይሄ ከነጠላ ውጭ 10 ሺህ ብር ነው። ከነጠላ ውጭ 10 ሺህ ብር ነው። በጣም ነው የሚያምር። እነኚህ ፍላወሮቹ በጣም ተዋህደው ከዚህ ከላይት ፒንኩ ጋራ በጣም የሚያምር እንትን ሰጥቶታል። እንዴት እንደሚያምር በዛኛው ከለር ይሄ ነው። በዚህ ደግሞ እንዴት ቆንጆ እንደሆነ ያምራል። በጣም ትወዱታላችሁ ብለን ለእናንተ ውድ ተመልካቾቻችን በማሰብ አዳዲስ የሚያምሩ ገና የትም ቦታ የማይገኙ በጣም ቆንጆ የሆኑትን ሽፎኖች አምጠናል። ሳትቀደሙ እንግዲህ ሽፎን እንደምታውቂው ዛሬ ይገባና ነገ አለቀ ይባላል። አሁን ባለፈው ያየሻቸው ሽፎኖች ብዙዎቹ ወጥተዋል። እነኛ አዳዲስ ናቸው። ስለዚህ ሳያልቅ እዘዙ እንላለን። አይለፋችሁ እንላለን። ወደ ቀጣዩ ስንሄድ ጀሪዬ፣ ይሄ ውሃ ሰማያዊ የሚባል አይነት በጠቆር ባለ ሰማያዊ በላይት ሰማያዊና በግሬ ተዋህዶ ነው የተሰራ። እንደምታዩ ስታዩ በጣም ዝም ብሎ ግን የሚያስደነግጥ ልብስ ነው። በጣም ነው የሚያምሩ። አበባዎቹ እነዚህ ፍላወሮቹ
ትኩር ብለሽ ስታያቸው ሞር በጣም ያምራሉ። አዎ በጣም ቆንጆ ነው፣ ደስ ይላል። ፈርጦቹ አይለቁም። ፈርጦቹ አብረው እዚህ ጋር ሲንጀር የሆኑ የተሰሩ ናቸው። ሲታጠብ አይረግፍም። ልብሱን በጣም ደስ የሚል ቅልል ያለ ቆንጆ ልብስ ነው። አዎ በጣም ይሄም ተሰርቶ አልቆ 10 ሺህ ብር። በጣም ነው የሚያምር፣ ቆንጆ ነው። አዎ እዛዙ አማራጭ ከለሮች አሉት። ይሄም የተለያየ ከለር አለው። አዎ የሚያማምር ከለሮች አሉ። ከፈለጉ ከለሩን አድርገን አራቱን አይነት መላክ እንችላለን። በውስጥ መስመራችን ያናግሩ። አዎ ይችላሉ። ከሚፈልጉበት ቦታ ማድረስ እንችላለን። እዛዙ እንላለን። እንግዲህ ይሄኛው ደግሞ ቅድም አሳይቼሽ ነበረ በውሃ ሰማያዊ ነገር። ይሄ ደግሞ በጣም የሚያምር ልብስ ነው። በጣም አዎ ድምቅ ብሎ ግን የማይረብሽ ከለር ነው። ብዙ ሰው የሚወደው አይነት ከለር ነው። ከለሩ ያምራል። በጣም ነው የሚያምር። እነኚህ ቅድም እንደገለጽኳቸው በጣም ነው የሚያምሩ። ፍክት ድምቅ ዝንጥ የሚያደርግ ልብስ ነው። ከሰው ፕሮግራም ተለብሶ ቢከድ ከራስ ፕሮግራም ቢለበስ ከሰው በላይ የሚያደርግ ልብስ ነው። በጣም ትወዱታላችሁ። በጣም ቆንጆ ነው። እንግዲህ ይሄም በጣም በሚፈልጉት ነጠላ መስራት ይቻላል። ግን እኛ ለደንበኞቻችን ነጠላ ስንል እየተቸገርን ስለሆነ ነጠላ በደንበኞቻችን ምርጫ የምናሳይና የምናስመርጥ ይሆናል። ዛሬ እየተናገርን ያለው ከነጠላ ውጭ ነው። ስለዚህ ይሄ ጥንቅቅ ብሎ አልቆ 10 ሺህ ብር ነው። እዘዙ። ዛሬ ታይቶ ነገ አለቀ እያልን ስለሆነ ደንበኞቻችን ቶሎ እዘዙ። እኛም ባሉበት በታማኝነት በፍጥነት እናደርሳለን። እዘዙ እንላለን። ወደዚህ ስንሄድ ደግሞ ጀሪዬ ይሄም እንዳልኩሽ አዳዲስ ያስገባናቸው የሚያምሩ እንትኖች ናቸው። ያው ሲገባ በሴሪ ስለሚገባ 4 አይነት ከለር አለው ብዬሽ ነበር። 2ቱን አሳይችሻለሁ። ይሄ 3ኛው ነው። አዎ ይሄ ደግሞ በፐርፕል ድምቅ ብሎ ፐርፕል የሚወድ ሰው በጣም የሚያምር ከፐርፕል ነው። በጣም የሚያምር ጨርቅ ነው። አዎ ዲዛይኖቹ ሁሉም ነገር ተመሳሳይ ናቸው። የከለር ልዩነት ነው ያላቸው። ቀይ የሚፈልግ ቀይ፣ ፐርፕል የሚፈልግ ሰማያዊ የሚፈልግ እንደየአማራጭ እንደየፍላጎታቸው በፍላጎታቸው እንዲያሰሩ ነው ከለር ምርጫ ያመጣል። ተመሳሳይ ነው። ይሄም ዋጋው ከነጠላ ውጭ ነው ዛሬ እየተናገርን ያለው። ይሄ 10 ሺህ ብር ነው። ነጠላ ስትፈልጉ በምትፈልጉት እናስመርጣለን። ይሄም በቃ ልብ ስንጥቅ የሚያደርግ ከለር ነው። ይሄም በጣም ነው የሚያምር። አዎ በጣም ነው የሚያምር። ደማቅ ሰማያዊ ነው። ደመቅ ያለ ነው። አንዳንዴ ደመቅ ብሎ ለመውጣት ቆንጆ ሆኖ ለመውጣት ፈካ ለማለት ደመቅ ያለ ልብስ በጣም አዎ ጎላ ብሎ ለመታየት ድምቅ ብሎ ለመታየት ድምቅ ያለ ነገር ለብሰሽ ስትወጪ ድምቅ ታያለሽና ይሄም በጣም የሚያምር ከለር ነው። ምንም የትኛውን የምጠዩ ከለር የለም እዚህ ውስጥ። ሁሎቹም ደስ የሚሉ ከለሮች ናቸው። ውብ ናቸው በጣም። ልብሱን ከላይ የተለጠፉት ሼድ የሚያደርጉት ነገር ልብሱን ግሬስ ሰጠውታል። አዎ እንደገና ለየትም ያለ ነው። እንደዚህ አይነት ፈርጥ ካሁን በፊት አልመጣም። ይሄም ከነጠላው 10 ሺህ ብር ነው። እዘዙ እንላለን። ቀጣዩዋ ስንሄድ እቺም ቀለል ያለችዋ ልብስ ናት። ሽፎን ብለሽ ለመግለጽም ትቸገሪያለሽ። የሽፎን ባህሪ የለውም። ሬድሜድ ነው የሚመስል። አዎ ይሄ የለበስኩት አይነት ከለር ነው። በሚፈልጉት አድርገው ማሰራት ይችላሉ። ስፌት እንደመረጡት እነሱ በሚመቻቸው መንገድ መስራት እንችላለን። ይሄ ራሱ በጣም ነው የሚያምር። ፍላወሮቹ ይሄ ልብሱ በጣም ስስ ነው፣ ደስ የሚል ቀለል ያለ በቃ አይከብድም፣ አይሞቅም። ሙቀትም ላይ ቢለበስ አይሞቅም። ቀለል ያለ ነው። በጣም ትወዱታላችሁ። እዘዙ። እነኝም የተወሰኑ ነው የገቡ አዳዲስ ልብሶች ስለሆኑ ቶሎ ስለሚታዘዙ ቶሎ እዘዙ። እነኝም አዲስ ጨርቆች ናቸው። ታምራለች። አዎ በጣም ነው የምታምር። አዎ ቆንጆ ናት። ደስ የምትል ጨርቅ ናት። በጣም የሚያምር የምትመስል አሳይተሽኛል። አዎ አንድ በሰማያዊ ነገር አሳይተሽ ነበረ። ላይት ነው። ቀለል ያለ ልብስ ነው። የሚረብሽ ከለር የለውም። በጣም ነው ደስ የሚል። በጣም ሲሰራ ደግሞ በጣም ያምራል። ሲለበስ ሲሰራ በጣም እንደዚህ አድርጌ ላሳያቸው እስኪ እንዴት እንደሚያምር በጣም እዩት። ሲሰራ በጣም ነው የሚያምር። በምትፈልጉት ዲዛይን በፈለጉት አማራጭ ካሉበት እናደርሳለን። ላኩ ከምትሉን ቦታ እንልካለን። መጣችሁ ማየት ትችላላችሁ። እናንተ ግን ሳያልቅ እዘዙ እንላለን። እሺ ጀሪዬ፣ ይሄ ደግሞ ይሄም የዛ ከለር ነው። ከለር ደመቅ ያለ የሚፈልጋለ፣ ላይት የሚፈልጋለ። ይሄ ደመቅ ብሎ በፒንክ በቡኒ በግሬ ፒንክ ተዋህዶ የተሰራ ነው። በጣም ቆንጆ ነው። ለየት ጽድት ያሉ ልብሶች ናቸው እዚህ ያሉ። የትም ቦታ ያልታዩ ሽፎኖች ናቸው። ሽፎን የማይመስሉ ናቸው። በጣም የሚያምሩ ቆንጆ የሆኑ ናቸው። እንደምታዩ በሚፈልጉት ከለር አማራጭ አለ።
ፈዘዝ ያለ የሚፈልግ ፈዘዝ ያለ፣ ደመቅ ብሎ መታየት የሚፈልግ ሰው ደግሞ ደመቅ ያሉ ልብሶች አሉ። ስለዚህ ይሄንንም እዘዙ። ይሄም 10 ሺህ ብር። ይሄኛው እንግዲህ እንደምታዩ እኔ ወድጀው አሰርቸዋለሁ። ከስተመሮቻችንም ይሄንን ገና ከመግባቱ እንደዚህ ቪዲዮ ላይ ሳይወጣ አዘውታል። በጣም ነው የሚያምር። አዎ በጣም ነው የሚያምር። እንደዚህ ተሰርቶ ደግሞ ስታዩ ሽፎን አይመስልም? ይመስላል? አይመስልም? በጣም ነው የሚያምር። 4 አይነት ከለሮች አሉት። ለሰማያዊ ነገር አለው። ይሄኛው ሰማያዊ ቅድም አላሳየውሽም መሰለኝ። ይሄ ያለው አረንጓዴ ነገሩ ያሳየውሽ ይሄኛው አለ። ይሄኛው ቢጫ አለ። አንድ ደግሞ ቡኒ ነገር አለው። ይሄ በቢጫው ይሄ ተሰርቶ ነው እንደምታየው። አዎ እንደዚህ ዝንጥ ድምቅ የሚያደርግ በጣም የሚያሳምር ሽፎን የማይመስል ሬድሜድ ነው እንጂ ሽፎን አይመስልምና ይሄን መዘዙ። በጣም ነው የሚያምር። እንደዚህ ተሰርቶ ስታዩት በጣም ውበት አለው። አዎ ልብሶችን በብዛት እንደዚህ ከምታዩ ይልቅ ተሰርቶ ስታያቸው በጣም ውበት አላቸው። በጣም ቆንጆ ናቸው። እዘዙ። ወደ ቀጣይ ስንሄድ ቆንጆ የሆነች ሽፎን ላሳይሽ። በጣም የምታምር ዝንጥ የምታረግ። አዎ ፈርጥ በብዛት የማይፈልግ ሰው ፈርጡ አልፎ አልፎ ነው ያለ። ደስ የሚል ፈርጥ አገባብ ነው እንደምታዩ። ይሄ አዎ በጣም ነው የሚያምር። አዎ እነኚህ ፐርፕል፣ ይሄ አረንጓዴ ነገሩ በቢጫ ነው ጌጦቹ። ይሄን ፈርጡ አይረግፍም። ሲታጠብ እንደዚህ ሲሆን ይረግፋል ብሎ መጨነቅ ማሰብ የለም። በጣም ያምራል። በጣም ቆንጆ ከለር ናት። እችንም እዘዟት። ይሄ ጥንቅቅ ብሎ ተሰርቶ 10 ሺህ ብር። ዝንጥ የሚያደርግ የሚያሳምር በጣም የሚያዘንጣው ቆንጆ ሽፎን ነው። ይሄንንም እዘዙ። ይሄም የተለያዩ ከለሮች አሉት። ይሄም በቢጫ አለው፣ በፒንክ አለው። ስለዚህ ይሄን ከለሩን ያልፈለገ ሰው ካለ በሚፈልገው እናሳያለን። እዘዙት። ይሄም 10 ሺህ ብር ነው። ቆንጆ ነው ተሰርቶ 10 ሺህ ብር በ5 ሜትር። ሌላኛዋ የምታምር ጨርቅ ናት። ታምራለች። አዎ በጣም ነው የምታምር። ይሄ ደግሞ ለየት የሚያደርገው ሼን የሚያደርግ አለው። አዎ የሚያንጸባርቅ ነገር አለው። በደንብ እንደዚህ ጠጋ ብለሽ ሲታይ ይታያል። ሼኑ አይረግፍም። አብሮ የተሰራ ነው። አርበ ሰፊ ነው። ቆንጆ የሆነ የኮሪያ ሽፎን ነው። ስፋቱም ሰፊ ነው። ሜትር ከ50 ነው። ሼን የሚያደርግ ነገር አለው። አዎ የሚያንጸባርቅ ነገር አለው። ውበት ይሰጠዋል። የሚያንጸባርቀው ነገር የሚረግፍ አይደለም። አብሮ የተሰራ ነው። ዝም ያለ ለሚወድ ሰው ዝም ያለ ጨርቅ ነው። የሚረብሽ ነገር የለውም። በጣም ነው የሚያምር። ይሄም ቆንጆ ሆኖ ተሰርቶ 10 ሺህ ብር። ይሄም እንግዲህ እጅግ በጣም የሚያምር በጣም ተወዳጅ የሆነ ጨርቅነቱ በጣም የሚያምር ሽፎን ነው። ሽፎን አይመስልም? አዎ እነዚህ ፈርጦቹ አልፎ አልፎ የራሱን በሲንጀር ተሰርቶ ቁጭ ያለ ነው። የሚረግፍ አይነት አይደለም። አብሽ ከለር ለሚወድ በኦሬንጅ ተዋህዶ ቆንጆ ሆኖ የተሰራ ሽፎን ነው። አዎ በጣም ያምራል። ለሚፈልጉት ይሆናል። ለገአት ቢፈልጉት፣ አዎ ለሁሉም ነገር የሚሆን ሽፎን ነው። ለፕሮግራም፣ ለሁሉም ብቻ ድምቅ ብሎ መውጣት ለሚፈልግ ሰው የሚሆን ጨርቅ ነው። ይሄ ከለሩም ያምራል። ከለር የሚፈልግ ሰው ደግሞ አለ። ወደ በኋላ ሳይሻለው 3 አይነት ከለር አለው። ይሄ ሰውነት ከለር የሚባል፣ ያኛው ኦሬንጅ የሚባል ከለር አለው። በጣም ነው የሚያማምሩ ከለሮቹ። ልብሱ ራሱ ይሄ ስፋቱ በጣም ነው የሚያምር። አዎ ደስ የሚል ሽፎን ነው። ይሄን ሽፎን ይመስላል አይመስልም? አይደለ? በጣም ነው የሚያምር። አዎ ደስ የሚል ነው። ይሄ ቆንጆ ሆኖ ተሰርቶ 9500 ብር። ቅድም ያሳየውሽ ከለር ነው። ጸጥ ያለ አዎ አሁን ያየነው ከለር ነው። ጸጥ ማለት የሚፈልግ ሰው የሚወደው አይነት ሰውነት ከለር የሚባለው አይነት ከለር ነው። በጣም ነው የሚያምር። ሲሰራ ሲለበስ በጣም ነው የሚያምር። በጣም ቆንጆ ነው። እዘዙ። ይሄም ሳያልቅ የተወሰነ ነው የቀረ። ይሄንም እዘዙ። ይሄኛው ከለርም አለ እንግዲህ ሶስተኛ ከለር ነው። ይሄ ኦሬንጅ የሚባል ከለር ነው። ይሄም በጣም ነው የሚያምር። በጣም ነው ደስ የሚሉ የሚያማምሩ ከለሮች ናቸው። አዳዲስ የገቡ አዎ ሁሉም ያምራሉ። ጽድት ያሉ እቃዎች ነው ዛሬ ይዘን የቀረብን። ሳያልቅባችሁ እዘዙ እንላለን። ዋጋው ይሄም 9500 ተመሳሳይ ናቸው። እንግዲህ ይሄ ሳተን ይባላል። የሳተን ሽፎን ነው። የአርመኒ ሳተን ነው። በጣም አርቡ ሰፊ ነው። ሜትር ከ50 ነው። ለአንድ ሰው 4 ሜትር 5 እንደሚፈልጉት ሆኖ ይሰራል። እንደ ምርጫቸው ሆኖ ይሰራል። ቅልል ያለ በቃ የለበሽ ማይመስል ከሰውነት ጋር የሚጠጋ ቆንጆ የሆነ ሽፎን ነው። በጣም ምቾት አለው። ለስላሳ ነው። በጣም ነው የሚያምር። ይወዱታል ብለን እናስባለን። ይሄው ቆንጆ ሆኖ ተሰርቶ 7000 ብር
አዎ ዛሬ እንግዲህ እየተናገርን ያለ ከነጠላ ውጭ ነው። ደንበኞቻችን 7000 ብር ነው። ቆንጆ ነው፣ አሪፍ ነው፣ ይሰራል። እሺ ጀሪዬ፣ ይሄ እንግዲህ የደንበኛችን ምርጫ ነው። በደንበኛችን ምርጫ የተሰራ ሽፎን ነው። ይሄ ሼን የሚያደርገው ቅድም ያሳየውሽ በከለር ነው። ከሽከሹን ወደ ውጭ እንዲሆንላቸው ይሄ ቪ አንገቱ ቪ እጁ ደግሞ ለቀቅ ብሎ እንዲሰራ ነው የፈለጉ። ይሄን አዘው እስከ ነጠላው 13000 ብር የተሰራ ነው። የደንበኞቻችንን ምቾት በመጠበቅ አሪፍ አድርገን ቆንጆ አድርገን እንደሚፈልጉት አድርገን ሰርተናል። ይሄ እስከነ ነጠላው 13000 ብር ታዘን ነበር። ይሄው ሰርተናል። ወደ ቀጣዩ ስንሄድ ደግሞ ቅድም ሳሳይሽ ነበረ። ይሄን ጨርቅ አይተናታል። አዎ በጣም ውብ ሆና ነው የተሰራች። በጣም ነው የምታምር። እንደምታየው ከሽከሹ ወደ ውስጥ ነው እንዲሆን የፈለጉ ደንበኛችንም። ከሽከሹ እንዴት ሽንሽን ብሎ ቆንጆ ሆኖ እንደተሰራ በማሽን የተሰራ ነው የሚመስል፣ በሰው እጅ የተሰራ አይመስልም። እንደምታየው በጣም ያምራል። እዚህ ጋር ፈንዲሻ እንዲሆንላቸው ነው የፈለጉ፣ እጅ አልፈለጉም። በምርጫቸው ቆንጆ ሆኖ ተሰርቶ አዎ ይሄም 10000 ብር ነው የተሰራ። በጣም ነው የሚያምር። ይሄም በደንበኞቻችን ምርጫ የተሰራ ነው። ይሄም በጣም የሚያምር ሆኖ ነው የተሰራ። ይሄ ዲዛይኑ ያምራል። አዎ በጣም እዚህ ጋር እንደ ቀበቶ ሆኖ ጡታችን ብቻ ደግፍ አድርጎ እንዲወጣ ነው የፈለጉ። እዚህ ጋር ነው ሽብሽብ ያለ ነገር አለው። ልብሱን በጣም ውበት ሰጥቶታል። ይሄ ጣል ዝርግፍ ነገር ነው፣ ጣል እንዲል ነው የፈለጉ። ይሄኛውንም ሽብሽብ አድርገን ጣል አድርገነዋል። አንድ ወደ ውስጥ ነው። እነዚህ ዲዛይኖቹ ምናምን ፍላወሮቹ በጣም ነው የሚያምሩ። እንዴት እንደሚያምሩ እንደዚህ ተሰርቶ ሲያልቅ ሬዲሜድ ነው የሚመስል ልብስ። ብዙ ጊዜ ኖርማል ስታዩና ተሰርቶ ሲያልቅ ስታዩ ልዩነት አለው። ሲሰራ ነው ይበልጥ የሚያምረው። ሲሰራ ውበቱን በደንብ ታየዋለሽ። በጣም ነው የሚያምር፣ ቆንጆ ነው። እዘዙ። ይሄም 4 አይነት ከለር አለው። ወደ ቀጣዩ ስንሄድ ደግሞ ፐርፕል፣ ላይት ፐርፕል የሚባል ጨርቅ ነው። እንዴት እንደምታምር እያት። ያምራል በጣም። አዎ በጣም በሁለት ደረጃ ነው። በሁለት ደረጃ ነው። አንደኛው ደረጃ ዝቅ ብሏል። ዝቅ ማለቱ በደንብ ውበት ሰጥቶታል። ሬድሜድ አስመስሎታል ልብሱን። በጣም ነው የሚያምር። ያምራል። በጣም ነው የሚያምር። እዚህ ጋር ላስቲክ አለው። እዚህ ወገቡ ቀበቶ ነገር አለው። ይሄ እጁ በማሰሪያ ነው የፈለጉ። በማሰሪያ እንደዚህ ጥንቅቅ ብሎ የሚያምር ሆኖ ተሰርቷል። በጣም ነው የሚያምር እንደዚህ ስታየው። አዎ ቆንጆ ነው። ይሄም ሳያልቅ ዘዙ እንላለን። ይሄም አልቆለት 10000 ብር ነው። እንግዲህ ጀሪዬ የዛሬ ውሏችን ይሄን ይመስላል። በጣም የሚያማምሩ ቆንጆ ቆንጆኖችን ሽፎኖችን አሳይቼሻለሁ። አዎ ሽፎኖቹ በጣም ነው የሚያምሩ። አዎ በጣም ቆንጆ ናቸው። ሌላ ቦታ የትም አታገኟቸውም። የሚያማምሩ አዲስ ሲመጡ እኛ ጋር ነው የሚያገኙ። ስለዚህ በታማኝነት ቆንጆ አድርገን ጥርት አድርገን ሰርተን ካሉበት እናደርሳለን። ነጠላ ለሚፈልግ ነጠላ እናቀርብላችኋለን። ሽፎን ብቻውን ለሚፈልግም ሽፎን ብቻውን እናቀርባለን። ስለዚህ እዚህ ከአዩት ውጭም ሌላም ካለ በፎቶ ቢልኩልን ሁሉንም የሚፈልጉትን አይነት ማቅረብ እንችላለን። በሚፈልጉት ስታይል በሚፈልጉት ምርጫ ሰርተን ሰፍተን እናቀርባለን። ስለዚህ ይዘዙ እንላለን። እሺ በጣም አመሰግናለሁ። ውድ ተመልካቾቻችን ያየናቸው ሽፎኖች በጣም ነው የሚያማምሩት። እንግዲህ እንዳያችሁት ነው። እኔ ምንም ማለት አልችልም። እንደሚያምሩ አይታቸዋል። እናም ደውሉ፣ እዘዙ። በጁራ ጥበብ ብቻ ነው የሚገኙት። አዳዲስ ሽፎኖች ከፈለጋችሁ ጁራ ጥበብን ምርጫችሁ አድርጉ። ሳምንት አዳዲስ ነገሮችን ይዘን እንመጣለን። እስከዛው ግን በያላችሁበት መልካም ጊዜ